የቆረብክ ቀን ነው። መኖር የምትጀምሪው ንስሐ የገባሽ ቀን ነው። መኖር የምንጀምረው በወንጌል ቃል መጽናናት ስንጀምር ነው። በመጠጥ ብዛት አይደለም፣ በዳንኪራና በዳንስ እንደው ልባችን ቅልጥ እስኪል ድረስ የተደሰትን የመሰለን ቀን አይደለም መኖር የጀመረ። መኖርንማ አሁን ጀመርኳት እንዳትሉ፣ ያገኛችሁትን ስለበላችሁ ያገኛችሁትን ስለለበሰ መኖር አሁን ጀመርኩ እንዳትሉ። በኃጢአት እየመሩ መኖር ጀመርኩ አይባልም። መኖር በክርስቶስ ነው ወገኖች። መኖር በእምነት ነው። የዘላለም ሕይወት በሚገኝበት በክርስቶስ እቅፍ ውስጥ ስትኖሩ ያን ጊዜ መኖር ጀምራችኋል። አየው አይደል? ያዕቆብ ድንጋይ ተንተርሶ እግዚአብሔርን ሲያዩ፣ አንተ ግን ምቾት ያለው ትራስ ተንተርሰህ ክፉን ልታይ ትችላለህ። አያችሁት አይደል? ሐዋርያት አንድ ልብስ ብቻ ነው የነበረቻቸው፣ ግን በዚያች እንኳን ደዌ ሲያረቁባት ጋኔን ሲያወጡባት ያቺው አንዷ ልብሳቸው እርቃናቸውን የሚሸፍኑባት፣ ድዊ ሲያጋጥማቸው የሚፈውሱባት፣ ጋኔን ሲያጋጥማቸው ደግሞ የሚያባረሩባት ናት ያቺው አንዷ ልብሳቸው። ስንት ልብስ አለህ ግን ምን ትሰራበታለህ? ስንት ልብስ አለን በውድ ዋጋ የተገዛ ግን ምን ያደርግልናል? በሽቱ የተጠመቀ ልብስ ለብሰን እንወጣለን። እንኳን ጋኔን ልናወጣበት ድዊ ልንፈውስበት ለራሳችንን በሽታ ነው የሚሆነን። አጣብቆ ይዞ ሲያስጨንቀን አይደል? በተለይ እናንተ ግድም በልብሳቸው ሲጨነቁ የለበሱት ልብስ ራሱ ሲያስጨንቃቸው የሚሉ ሰዎች ማታ ማታ እኔ ልብስ ሲቀይሩ አላያቸውም እንጂ ባያቸው እፎይ የሚሉ ይመስለኛል። እንዴ በቁም እኮ መግነዝም ተገንዘው የሚሉ ነው የሚመስለው። በቃ እንደዛ። በእርግጥ አሁን ወንዱም እንደዛው አይደል? ደረቱ ፍጥጥ ሌላውም ብጥ ብሎ አይደል የሚታየው? ምን አስጨነቃችሁ ይላል። ደረተ ታየ አልታየ? ይልቁንስ የእናንተ ሞገሳችሁ ጸጋ ክርስቲያን አይደለም እንዴ? ሞገሳችን ጸጋችን ክርስቶስ አይደለም እንዴ? ክብራችን ውበታችን ሃይማኖታችን አይደለም እንዴ? ትህትናችን ወዴት አለ? የምንከበርበት በሰውም በእግዚአብሔርም ዘንድ መታዘዛችን ወዴት አለ? ከሰዎች ጋር በፍቅር መኖራችን ወዴት አለ? በወንጌል ውስጥ የተቀመጠው ያ ምልክታችን ሆኖ የተቀመጠው ነገር ወዴት አለ? በእውነት ክርስቲያን የኛ ምልክት እሱ ነው። እሱን ሲያዩ ሰዎቹ ይሄ ልጅ ክርስቲያን ነው የሚሉን እንዴ? እኛ መለያችን ጫት ቤት ነው እንዴ? እኛ መለያችን ጃምቦ ቤት ነው እንዴ? መንገድ ዘግቶ መጠጣት ነው እንዴ? እኛ የጥምቀት ዕለት መንገድ ዘግቶ መዘመር፣ በበነጋው ደግሞ መንገድ ዘግቶ መጠጣት፣ አረ ነውር ነው። እንደዚህ አይደረግም። ክርስቲያኖች እንደ ዘመራችሁ በዛው ቀጥሉ። ይህምን ተመልሶ ወደ መጠጥ ቤት መግባት ነው። የእናንተ የሚያድናችሁ መጠጥ ኢየሱስ ክርስቶስ የሰጣችሁ ቅዱስ ደሙ ነው። የኛ የሚያድነን መብል አለን፣ ጫቱ አይደለም። የተሻለ መብል አለ የሚፈውሰን ስጋችንንም ነፍሳችንም የሚቀድስልን መብል አለን። እሱም ስጋውና ደሙ ነው። ከዛ ቅዱስ ማዕድ ልንሳተፍ የተጠራነን። በመጨረሻ አንድ ጥቅስ ልንገራችሁና ልጨርስ። በሉቃስ ወንጌል ምዕራፍ 15 ላይ የተለመደ ጥቅስ ነው። የጠፋው ልጅ ከአባቱ ገንዘቡን ሁሉ ተካፍሎ ከሄደ በኋላ ገንዘቡን ጨርሶ ከእሪያዎች ከአሳማዎቹ ጋር አብሮ ይበላ እንደነበረ ተጽፏል። ከአራዊቱ ጋር አብሮ መብላት ጀምሮ ነበር ይላል። ወፈቀደ ይጽገበ ሞመረ ጽራዘይ ሲሰዋህረው ይላል። አሳማዎች ከሚመገቡት ይመገብ ነበር። ተመልከቱት። አሳማዎች ከሚመገቡት ይመገብ ነበር። ከእግዚአብሔር ቤት ወጥቷል፣ ከአባቱ ቤት ኮብልሏል፣ ያለውን ሁሉ ጨርሷል። ይሄ እኮ የድህነት ምልክት ነው። ቅጠል ሲያላምጡ መዋል፣ በዛውም ላይ ከእንስሳት ጋር ክብርን ማስተካከል ነው። እንደዚያ እኮ ነው። ሲጋራውን ሲያቦሉ መዋል፣ መጠጥ ቤት ቁጭ ብሎ መዋል፣ እንደዚያ እኮ ነው ክርስቲያኖች። ይሄ ዛፍ ላይ ብትደፉት እኮ ይሄን ጃምቦውን ድራፍት ነው አይደል የሚባለው? እሱን ወስዳችሁ አትክልት ላይ ብታደርጉት ያደርቀዋል፣ አያለመልመውም። አንተን እንዴት ያለመልመሃል? ተክሉን ካደረገው የሚያለመልመን ውሃው ነው። ጥምቀትም የተሰጠን በውሃ ለዚያ ነው። ከወይን ጠጁ ይልቅ የሚያስደስተንም ውሃው ነው። ውሃ በመጠጣት እኮ የሚገኝ ደስታ አለ፣ ስጋዊ የሚሆን መንፈሳዊ ማለት ነው። ይሄ እንደዚያ ነው። ስለዚህ ወደሚጠቅመን ወደ ተሰጠን በጎ ነገር መሄድ ይኖርብናል።